ሰላም ጤና ይስጥልኝ። የቅድስት ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? እንደምናላችሁ። በጣሊያን ሮማ እንግዲህ በጣሊያን ሮማ የኢትዮጵያ ፌስቲቫል እንግዲህ ዛሬ የመጨረሻው ቀን ነው ይላል። የመጨረሻው ቀን ነው። ዋንጫ ተዘጋጅቶ እንግዲህ ያሸነፉት ዋንጫ እየበሉ ነው። የበሉት ደስ ብሏቸዋል። እንግዲህ ተመልከቱ። ማርያም እንዴት ደስ ይላል። ገና ያልተበላ ዋንጫ አለ፣ ያልተነሳ ትልቁ አለ። እንግዲህ እሱን ማን ነው የሚያነሳው የምናየው ይሆናል። በጣሊያን ሮማ በጣም ደስ የሚል ዛሬ የመጨረሻው ቀን ኦገስት 1 ሉሊዮ 27 የጀመረ ዛሬ ኦገስት 1 የሚያልቅበት ቀን ነው። እጅግ በጣም ደስ የሚል ነው። እዛ ዋንጫ ተሸላሚዎች እየተሸለሙ እየጨፈሩ እየተደሰቱ ነው። እዚህ ደግሞ ደጋፊዎች እየጮሁ ነው። ተመልከቱ። ደጋፊዎች በጣም የሚያምሩት በጣም በጉጉት እያጨበጨቡ ደስ እያላቸው ነው። በዚህ ደግሞ ያለ በዚህ ደግሞ እነዛ አሉ። በጣም ብዙ ሰዎች አሉ፣ ብዙ ልጆች አሉ። በጣም ደስ ይላል። በጣም እዚህ የበሉት ይኸውላችሁ እየጨፈሩ ነው። እዛ ደግሞ እንግዲህ ዋናዎች እነማን ናቸው የሚያነሱት? እንግዲህ ያው ከውጭ ስለሆንኩ ነኝ። በጣም ደስ ይላል። የእውነት በጣም ደስ ይላል። ዋንጫ እየተሸለሙ ነው። አሸናፊዎች እየጨፈሩ ነው። ተመልከቷቸው። እየጨፈሩ ነው። በጣም ደስ ይላል። እንኳን አሸነፋችሁ፣ እንኳን ተሳካላችሁ ብለናል። እኛም ዋና አሸናፊዎች ደግሞ እንግዲህ በዚህ አሉ። ዋው! ደጋፊዎቹም እንደዚህ በጉጉት እያዩ ነው። እንግዲህ ዛሬ ዳዊት ጽጌ ይመጣል ተብሎ ራሱ በጉጉት ሲጠበቅ ነበረ። እዚህ ሳይሆን እንግዲህ ስታዲየም ይመጣል። ስታዲየም ዛሬ ማታ እንግዲህ ይገኛል ማለት ነው። ግን እዚህ ሰው በጉጉት እየጠበቀው ነበረ። ትናንትና መጣው ሙዚቃቸውን አስተዋውቀው ሄደዋል። ነገ የሚመጡ ይሆናል። ዛሬ እንግዲህ የመጨረሻው ቀን ስለሆነ ዋንጫ ሲሸለሙ፣ ሲጨፍሩ፣ ሲደሰቱ እኛም እየቀረጽን እያስተላለፍ ነው። ሊግ ላይም የተወሰነ አስተላለፍ ያለው እዚህ ላይ ደግሞ ቪዲዮ ላይ እያስተላለፍኩ ነኝ። በጣም ደስ ይላል። ይመቻችሁ፣ ፍቅር ይለምልም እንላለን። በጣም ነው ደስ የሚለው። የእውነት በጣም ነው ደስ የሚለው። ይሄ ደግሞ የምታዩት ነጭ ዱካኖች ደግሞ የተለያዩ ምግብ ቤቶች፣ መጠጥ ቤቶች፣ ሸቀጣ ሸቀጥ፣ የጤፍ ዱቄት፣ የጤፍ እንጀራ እንዲሁም ደግሞ የተለያዩ ጌጣጌጦች እንዲሁም ደግሞ የተለያዩ ስራቸውን ይዘው መጥተው የሚያስተዋውቁበት ነው። በጣም ደስ ይላል። በጣም ብዙ ሙዚቃ ነበር። እንግዲህ ዛሬ የዋንጫ ቀን ስለሆነ ዋንጫ ስለሚሸለም ብለው ነው ወይስ የመብራት ቴክኒክ ችግር ነው ብለውናል። ሙዚቃ የለም። አሁን በጀርባ የምትሰሙት ግለሰብ የከፈተው ሙዚቃ ነው እንጂ እዛ ላይ ሜዳ ላይ ቆይ ያሳያቸዋለሁ በኋላ። ትናንትና በጣም ሲጨፈር ነበረ። ጥሩ ሙዚቀኞች መጥተው ነበር፣ ግን ዛሬ የለም። ስታዲየም ውስጥ ራሱ የተለያዩ ሙዚቀኞች መጥተው ሙዚቃቸውን ሲያስተዋውቁ ነበረ። ስታዲየም ትናንትና ማታ እዚህ ሳይሆን አዳራሽም ራሱ ማታ ላይ ሲጫወቱ ነበር፣ እኛ ባንገኝም ስታዲየም ውስጥም እንደዛው። እንግዲህ ዛሬ ዋንጫ እየተሸለሙ ነው። በጣም ደስ ይላል። እንኳን አሸነፋችሁ፣ እንኳን ተሳካላችሁ ብለናል። እንኳን ተሳካላችሁ። በጣም ደስ ይላል። በጣሊያን ሮማ የኢትዮጵያኖች ፌስቲቫል በጣም ደስ ይላል። የአበሻ ፍቅር የታየበት ያማረ የተዋበ በፍቅር ተጀምሮ በፍቅር እያለቀ ያለ ፕሮግራም ነው። ይቀጥል ይሄ ፕሮግራም እንላለን። በጣም ነው ደስ የሚለው። ቪዲዮ እንዳይረዝምባችሁ እንግዲህ የጠር ያለ ቪዲዮ ለማድረግ እዚህ ላይ ጨርሳለሁ። አብሬያችሁ የቆየሁት ቅድስት ነበር። ይመቻችሁ።